ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ለስኳር ህመምተኞች ምርጥ የቁርስ ምግቦችን በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ዛሬ ስለ ቀኑ በጣም አስፈላጊ ምግብ ቁርስ እንነጋገራለን። የስኳር በሽታ ሲኖርባችሁ ጥሩ ቁርስ ለቀኑን ሙሉ የደም ስኳራችሁን ለማረጋጋት ያግዛል ማለት ነው። ግን ጥሩ ቁርስ የምንለው ምንድነው? ትልቁ ቁልፍ የምግብ ምጣኔ ወይም ማመጣጠን ላይ ነው። እንደ አውሮፓውያን አቆጣጠር በ2025 እና በ2024 ላይ በተደረጉ አዳዲስ ጥናቶች መሰረት ለስኳር ህመም ተስማሚ ለሆኑ ቁርስ ቁልፍ 3 አስፈላጊ ንጥረ ነገሮችን ማዋሃድ ላይ ነው ይላል። የመጀመሪያው ፕሮቲን፣ ሁለተኛው ፋይበር እና ጤናማ ቅባቶችን ማመጣጠን እንደሚገባ ያሳያል። ይህ ጥምረት የምግብ መፈጨትን ያዘገያል፣ የደም ስኳር መጨመርን ይከላከላል፣ እንዲሁም የኃይል ስሜት እንዲሰማችሁ ያደርጋል። ዛሬ እንግዲህ ጥቂት ምርጥ የቁርስ ሐሳቦችን ከዚህ እቅድ ጋር በትክክል የሚስማሙ የምግብ አማራጮችን እናወራለን። እንግዲህ ለስኳር ህመም ተስማሚ ቁርስ 3 ምሰሶች የምንላቸው አሉ። የመጀመሪያው እንግዲህ ከላይ እንዳስቀመጥነው ፕሮቲን ነው። ፕሮቲን ለጠዋት ቁርስ ምርጥ ጓደኛችሁ ማድረግ አለባችሁ። የሙሉነት ወይም የመጥገብና የእርካታ ስሜት እንዲሰማችሁ ያደርጋል። እንዲሁም በደም ስኳር ላይ ያለው ተጽዕኖ አነስተኛ ነው። የቅርብ ጊዜ ጥናቶች እንደሚያረጋግጡት በፕሮቲን የበለጸገ ቁርስ ከምሳ በኋላ የሚከሰተውን የደም ስኳር መጨመር ሊቀንስ ይችላል። ስለዚህ እንቁላል፣ እርጎ፣ የባቄላና የባቄላ አይነቶች ዘሮችን መጠቀም እንችላለን ማለት ነው። ሁለተኛው እንግዲህ የተቀመጠው ፋይበር ነው። ፋይበር ለደም ስኳራችሁ እንደ ትራፊክ መቆጣጠሪያ ነው። ካርቦሃይድሬት ወደ ደም ስራችሁ ውስጥ መዋሃድን ያዘገየዋል። ይህም ድንገተኛ የስኳር መጨመርን ይከላከላል። እንግዲህ በፋይበር የበለጸጉ ምግቦች እንደ አትክልቶች፣ ሙሉ እህሎች ወይም ያልተፈተጉ የእህል ዘሮች፣ ለውዝ፣ ሌሎች ጥራጥሬዎችን እንግዲህ መመገብ እንችላለን ማለት ነው። ሶስተኛ እንግዲህ ምሰሶ ብለን ያስቀመጥነው ጤናማ ቅባቶች ናቸው። በአቮካዶ እና በለውዝ ውስጥ የሚገኙ ጤናማ ቅባቶች እንግዲህ የምግብ መፈጨትን ለማዘግየት ጥሩ ስሜት እንዲሰማን ይረዳሉ ማለት ነው። የደም ስኳር ሳይጨምሩ የሙሉነት ስሜት እንዲሰማችሁም ያደርጋሉ። ጥናቶች ጤናማ ቅባቶች በአመጋገብ ውስጥ ማካተት ከጊዜ በኋላ የኢንሱሊን መመረትን እንደሚያሻሽል እያሳዩ ይገኛሉ። ከዚህ በማስከተል እንግዲህ ለቁርስ የሚሆኑ የምግብ ሐሳቦች የተወሰኑ ደግሞ እናካፍላችሁ። እንግዲህ የመጀመሪያው ኦምሌት በአትክልት ነው። በሁለት እንቁላሎች በመጠቀም ይህም ጥሩ የፕሮቲን ምንጭ ነው። ከዚያም ስፒናች ባሉ ስታርች ባልሆኑ አትክልቶች መሙላት። ይህ ፕሮቲንና ፋይበርን በትክክል ያጣምራል። ለጤናማ ቅባቶች ጎን ላይ ደግሞ ጥቂት የአቮካዶ ቁራጮችን ማከል አድርገን እንግዲህ መጠቀም በቁርስ ሰዓት ላይ እንችላለን ማለት ነው። ሌላው እርጎ በፍራፍሬ ነው። እርጎ ላይ እንጆሪ በመጨመር በስኳር ዝቅተኛና በፋይበር የበለጸጉ ናቸው። ለጤናማ ቅባት ደግሞ እና ለተጨማሪ ፋይበር ጥቂት የተፈጨ ተልባ በመጨመር ፈጭተን ጁስ በማዘጋጀት መጠጣት እንችላለን። ይህ ደግሞ ቀላል፣ ጣፋጭና ለደም ስኳር ተስማሚ ያደርገዋል ማለት ነው። ለዛሬ በሶስተኛ ያስቀመጥነው ደግሞ 1 ብርጭቆ እርጎ፣ ትንሽ ብናኝ ሚጥሚጣ፣ 6 ፍሬ እንጆሪ፣ 1 አፕል በመጨመር ፈጭተን ደግሞ በማዘጋጀት ጁስ መጠጣት እንችላለን ቁርስ ሰዓት ላይ ማለት ነው። ስለዚህ ግን ልብ ልንለው የሚገባው ፕሮቲን ያላቸው፣ ፋይበር ያላቸውና ጤናማ ቅባቶችን ያካተቱ ምግቦችን ብንመገብ ቁርስ ላይ የደም ስኳራችን ጤናማ ሆኖ ቀኑን ሙሉ የመዋል እድሉ ከፍ ይላል ማለት ነው። እንግዲህ ለስኳር ህመም ጥሩ ቁርስ ሚስጥሩ
አንድ አስማታዊ ምግብ አይደለም። ሚስጥሩ ፕሮቲን፣ ፋይበር እና ጤናማ ቅባቶችን በትክክሉ ማዋሃድ ላይ ነው። ይህ ቀላል ስልት የደም ስኳራችሁን እንድትቆጣጠሩ፣ የሙሉነት ስሜት እንዲሰማችሁና ለቀኑ ሙሉ ጤናማ ጅምር እንድትሰጡ ይረዳችኋል። ትናንሽና የማያቋርጥ ምርጫዎች ትልቅ ውጤት ያስገኛሉ። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ፣ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለተጨማሪ ምክሮች ቻናሌን ሰብስክራይብ አድርጉ። ለስኳር ህመም የሚስማማ ተወዳጅ ቁርሳችሁ ምን እንደሆነ በኮሜንትም አሳውቁኝ። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።